ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ኮሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የወይዘሮ ፈትለወርቅ ገብረ እግዚአብሔር በህዝባዊ መድረክ የተደረገ ንግግር የህወሓት ስጋቶች፣ የፌዴራል መንግስት አቋምና የፕሪቶሪያው ስምምነት በቀዳሚነት የምንመለከተው ይሆናል። ብቸኛ አማራጫችን ታግሎ ማሸነፍ ነው። የትግራይ ሰራዊት አመራሮች መግለጫ ሌላኛው ጉዳያችን ነው። የሁቲዎችን የባህር ላይ ጥቃት ለመመከት ከ40 በላይ ሀገራት የተሳተፉበት አዲስ የቀይ ባህር ማሪታይም ጥምረት ሊመሰረት ነው። በኤአይ የተፈጸሙ የሳይበር ጥቃቶችን ተከትሎ ፕሬዚዳንት ትራምፕ በቴክኖሎጂው ላይ ቁጥጥር ለማድረግ ማቀዳቸው አስታወቁም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የህወሓት ስራ አስፈጻሚ ፈትለወርቅ ገብረ እግዚአብሔር በደቡብ ምስራቅ ትግራይ ዞን በተካሄደ ህዝባዊ ኮንፈረንስ ላይ ባደረጉት ንግግር የትግራይ ህዝብ ብሔራዊ ህልውናና ማንነቱን ተከብሮ እንደሚቀጥል ገለጹ። ወይዘሮ ፈትለወርቅ ባደረጉት ንግግር የብልጽግና መንግስት በሰላማዊ መንገድ ውይይት ለማድረግ ፍላጎት እንደሌለው ገልጸው በወሰን አካባቢዎች በርካታ የጦር ኃይልና የሜካናይዝድ ክፍለ ሰራዊት በማስጠጋት ለወታደራዊ እርምጃ እየተዘጋጀ ነው ሲሉም አሳስበዋል። የፕሪቶሪያው የሰላም ስምምነት የተፈረመው የሰላሙን አስፈላጊነት በመረዳት ቢሆንም ተፈናቃዮች ወደ ቀያቸው ከመመለስ፣ የተያዙ ቦታዎች ነጻ ከመውጣትና ፍትህ ከማረጋገጥ አንጻር ክፍተቶች መኖራቸው ጠቅሷል። የትግራይ ህዝብ ህልውናውን ለማስከበርና ስጋቶች ለመመከት በጋራ እንዲቆም ጥሪ አቅርበዋል። በሌላ በኩል የፌዴራል መንግስትና የብልጽግና ፓርቲ አመራሮች በበኩላቸው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ለማስፈጸም ቁርጠኛ መሆናቸው በመግለጽ የቀረቡትን ወታደራዊ ዝግጅት ወቀሳዎች ውድቅ ያደርጋሉ። የፌዴራል መንግስት የሰራዊት እንቅስቃሴ የሀገሪቱ ሉዓላዊነትና ዜጎችን ደህንነት ለመጠበቅ የሚደረግ መደበኛ ተግባር እንደሆነ ይገልጻል። የተፈናቃዮችን አመላለስና የትግራይ ግዛቶች ጉዳይ በህገ መንግስታዊ ስርዓቱና በፕሪቶሪያው ስምምነት መሰረት በሰላማዊ ውይይት ለመፍታት ጥረት እየተደረገ መሆኑን በመግለጽ የህወሓት አመራሮች ያልተገቡ ፖለቲካዊ ቅስቀሳዎችን ከማድረግ እንዲቆጠቡ ያሳስባሉ። ህወሓት አመራሮችና በፌዴራል መንግስት መካከል ያለው የቃላት ውጥረት የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የትግራይ አመራሮች የደህንነት ስጋትና የተፈናቃዮች መዘግየት ላይ ትኩረት ሲያደርጉ፣ የፌዴራል መንግስት በበኩሉ የህወሓት አመራሮች የሰብአዊ እርዳታንና የተፈናቃዮች ጉዳይ ለፖለቲካ መደራደሪያነት እያዋሉ ነው። በተጨማሪም የትግራይ ህዝብ ፍላጎት የረሳና የፕሪቶሪያው የሰላም ስምምነት አደጋ ላይ የጣለ ነው ይላል። ብቸኛ አማራጫችን ታግሎ ማሸነፍ ነው ሲሉ የትግራይ ሰራዊት አመራሮች ገለጹ። የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን በአርሚ 22 የሰራዊት አባላት ሁለተኛ ዙር ምረቃ ስነ ስርዓት ላይ ባደረጉት ንግግር የትግራይ ህዝብ ህልውና ለማረጋገጥ መታገል ብቸኛ አማራጭ ነው ሲሉ ገለጹ። ታጋይ ገብረ ጻድቃን በንግግራቸው የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ ጥቃት ለመፈጸም እየሰራ ነው ሲሉ አሳስበዋል። የትግራይ ሰራዊት አዲስ የሚደቀኑ አደጋዎችን ለመመከት በተሻለ አቋምና ዝግጁነት ላይ እንደሚገኝና የትግራይ ብሔራዊ ጥቅሞች በልመና ሳይሆን በትግል እንደሚረጋገጡ ተናግረዋል። የአርሚ 22 አዛዥ ታጋይ ገብረ እግዚአብሔር ገብረ ሰላምና የመለስ አካዳሚ አመራር ዳይሬክተር ፕሮፌሰር ክንፈ አብርሃ በበኩላቸው ለከፍተኛ የኃይል አመራሮች የተሰጠው የፖለቲካ ወታደራዊ ስልጠና መጠናቀቁን ገልጸው ተመራቂዎች ባለ7 ነጥብ መግለጫ ማጽደቃቸውን አስታውቋል። በሌላ በኩል የፌዴራል መንግስትና የብልጽግና ፓርቲ አመራሮች የቀረቡት የወታደራዊ ዝግጅትና የጥቃት ስጋት ወቀሳዎች ሙሉ በሙሉ ውድቅ ያደርጋሉ። ፌዴራል መንግስት የፕሪቶሪያው የሰላም ስምምነት ለማስፈጸም ቁርጠኛ መሆኑን በመግለጽ የሀገር መከላከያ ሰራዊት እንቅስቃሴ የሀገሪቱ ሉዓላዊነትና የዜጎች ደህንነት ለመጠበቅ የሚደረግ መደበኛ ተግባር እንደሆነ ይገልጻል። በሐዋሳ ከተማ በጣለው ከባድ ዝናብ፣ በረዶና ንፋስ በሰው ህይወትና ንብረት ላይ ጉዳት ደረሰም። የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችልም ተገለጸም። በሐዋሳ ከተማ በጣለው ከባድ ዝናብ፣ በረዶና ኃይለኛ ንፋስ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶዎችን በመጣሉ በሰው ህይወትና በንብረት ላይ ጉዳት ማስከተሉም እንዲሁም መሰረተ ልማት ላይ በደረሰ ውድመት ምክንያት በአንዳንድ ከተማዋ ክፍሎች የመብራት አገልግሎት መቋረጡን የከተማዋ ኮሚኒኬሽን አስታውቋል። ከተማ አስተዳደሩ በደረሰው ጉዳት
የተሰማው ጥልቅ ሐዘን በመግለጽ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን ማስጀመሩ ጠቁሟል። በቀጣይም የክረምት ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱን ለመቀነስና ለመከላከል የሚያስችሉ የቅድመ ጥንቃቄ ስራዎችን ተጠናክረው እየተከናወኑ እንደሚገኙ አመልክቷል። በአሁኑ ወቅት የጉዳቱ መጠን በዝርዝር የመለየት፣ የተቋረጡ አገልግሎቶች ወደ መደበኛ ሁኔታ የመመለስ፣ የአደጋ ምላሽና የማገገሚያ ስራዎችን በቅንጅት የማከናወን እንዲሁም ተጎጂ ወገኖችን መልሶ የማቋቋም ስራዎችን ተጠናክረው በመቀጠል ላይ እንደሚገኙ ተመልክቷል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረት የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል መጠቆሙን ያብራራው አስተዳደሩ ኃይለኛው ንፋስ የታጀበ ዝናብ የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። በተለይም ዛፎች፣ ያረጁ የኤሌክትሪክ ምሰሶዎችና አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከእነዚህ አካባቢዎች በመራቅና ራሱን ቤተሰቡን እንዲጠብቅ ጥሪ ያስተላለፈው አስተዳደሩ ለጎርፍ ተጋላጭ የሆኑ ቦታዎችን በመለየት የቅድመ መከላከል ስራዎችን አጠናክሮ በመቀጠል የከፋ አደጋ እንዳይደርስ የሚያስፈልጉ እርምጃዎችን ሁሉ እየወሰደ መሆኑን አረጋግጧል። በሐምሌ 23 ቀን 2018 ዓ.ም በሳውዲ አረቢያ ዋና ከተማ ሪያድ በተካሄደ ከፍተኛ ወታደራዊ ስብሰባ በቀይ ባህር በባቢ አልመንደብና በኤደን ባህረ ሰላጤ የሚንቀሳቀሱ ንግድ መርከቦችን ከደህንነት ስጋት ለመጠበቅ የሚያስችል ዓለም አቀፍ የባህር ጥምረት ለማቋቋም ውይይት ተደረገ። በሳውዲ አረቢያ በኩዌት አዘጋጅነት በተካሄደው በዚህ መክፈቻ ስብሰባ ላይ ከአሜሪካ፣ ሳውዲ አረቢያ፣ ኩዌት፣ ዮርዳኖስ፣ ኦማን፣ ባህሬን፣ ሞሮኮ፣ የመን፣ ባንግላዴሽ፣ ኒውዚላንድ፣ ማልዲቭስን ጨምሮ ከ43 በላይ ሀገራት የተወጣጡ የጦር ኃይሎች ኢታማዦርና ከፍተኛ ወታደራዊ አዛዦች እንዲሁም የአውሮፓ ህብረት ልዑካን ተሳትፈዋል። የሱዳን የጦር ኃይሎች ኤስኤኤፍ በይፋ ባያስታወቅም በባህሬን መከላከያ ኃይል በወጡ ፎቶግራፎች የሱዳን የጦር ኃይሎች ምክትል ዋና አዛዥ ሌተናል ጀኔራል ያሲር አልአታ በስብሰባው ላይ መገኘታቸው ተረጋግጧል። ስብሰባው የተጠራው በየመን የሚንቀሳቀሱት የሁቲ አማጽያን በዓለም አቀፍ ንግድ መርከቦች ላይ የሚያደርሱት ተከታታይ ጥቃት ለማቆም ነው። የሁቲ ኃይሎች ከሳዑዲ ጋር ትስስር ባላቸው መርከቦች ላይ የባህር ላይ ከበባ ማድረጋቸውንና የሚሳኤልና የድሮን ጥቃቶችን መሰንዘራቸውን ተከትለው ሳዑዲ አረቢያ በየመኗ የሁዴዳ ወደብ ከተማ ላይ የአየር ድብደባ ማካሄዷን ይታወሳል። የዓለም ከ10% እስከ 15% የንግድ ፍሰት እንዲሁም ከፍተኛ መጠን ያለው የነዳጅ ትራንስፖርት የሚያስተናግደው የቀይ ባህር መስመር መስተጓጎል በዓለም አቀፍ የኢነርጂ ገበያና ንግድ ላይ አደጋ ደቅኗል ተብሏል። የስብሰባው ሰብሳቢ የኩዌት ጦር ኃይሎች ኢታማዦር ሹም ሌተናል ጀኔራል ካሊድ አልሹራን የመርከቦችን የመዘዋወር ነጻነት ማስከበር ስትራቴጂካዊ አስፈላጊነት እንደሆነ ገልጸው ሀገራት የመከላከያና የመረጃ መዋቅሮቻቸው እንዲያቀናጁ ጥሪ አቅርበዋል። የቀረበው ረቂቅ መዋቅር መሰረት ሳዑዲ አረቢያ የጥምረቱ መስራች ባለስልጣንና ዋና መስሪያ ቤቱ አስተናጋጅ ሀገር እንድትሆን ተመድባለች። በፈረንጆቹ 2020 ከተመሰረተው የቀይ ባህርና ኤደን ባህረ ሰላጤ ሀገራት ካውንስል በተለየ መልኩ በመረጃ ልውውጥና በዲፕሎማሲያዊ ላይ ብቻ የተወሰነ ስለነበር ይህንን አዲሱ ጥምረት የጋራ ወታደራዊ የእዝ መዋቅርና ፈጣን ምላሽ ሰጪ ኃይል የሚኖረው ይሆናል። የቴክኒክ ቡድኖችና ወታደራዊ እቅዶችን በቅርብ ሳምንታት ውስጥ የመስራች ቻርተሩንና የእዝ መዋቅሩን አጠናቀው ለፊርማ ለማቅረብ ተስማምተዋል። በቀይ ባህርና በባቢ አልመንዳብ አካባቢ የጨመረ የመጣው የሁቲዎች ጥቃትና የሀያላን ሀገራት አዲስ ወታደራዊ ጥምረት ማቋቋም የቀጠናው የደህንነት ፖለቲካ ወደ አዲስ ምዕራፍ ያሸጋገረ ነው። ከ50 በላይ ሀገራት ለማስተባበር የተወጠነው ይህ ጥምረት የዓለም የኢኮኖሚ መስመር ከመጠበቅ አንጻር ትልቅ እርምጃ እንደሆነ ይታመናል። በኤአይ የተፈጸሙ የሳይበር ጥቃቶችን ተከትሎ ፕሬዚዳንት ትራምፕ በቴክኖሎጂው ላይ ቁጥጥር ለማድረግ ማቀዳቸውን አስታወቁም። ፕሬዚዳንቱ ዶናልድ ትራምፕ የሰው ሰራሽ አስተውሎት ኤአይ መገልገያዎችን በራሳቸው ሌላ ኩባንያ ሀክ ማድረጋቸውን ተከትሎ አስተዳደራቸው በቴክኖሎጂ ላይ ቁጥጥር የማድረግ ኃይልም ለመጨመር ማሰቡን ይፋ አደረጉም። ከዚህ ቀደም የኤአይ ጉዳይ ላይ ጣልቃ ለመግባት ሲመርጥ የነበረው የትራምፕ አስተዳደር ድምጸቱን እየለወጠ መምጣቱን ያሳየው ይህ መግለጫ ነው። የኤአይ መግለጫዎች የሳይበር ጥቃት የማድረስ አቅም አከራካሪ የሆነ በመጣበት ወቅት የተሰጠ ነው። ፕሬዚዳንቱ የቁጥጥር አማራጭ ጠረጴዛ ላይ መሆናቸው ቢገልጹም እርምጃው በጥንቃቄ መወሰድ እንዳለበት አጽንኦት ሰጥቷል። በድንገት ከቻይና ሁለተኛ የምትሆንበት ደረጃ ላይ የሚያስቀምጡ መልኩ የኤአይ ኩባንያዎችን ልንገልባቸው አንፈልግም ያሉት ትራምፕ ቻይና በበኩሏ የኤአይ ላይ ምንም አይነት ቁጥጥር ሳታደርግ ያለ ገደብ እየሰራች መሆኑን ጠቁመዋል። የቻትጂፒቲ ባለቤት የሆነው ኦፕን ኤአይ የኤአይ መገልገያዎችን ከታሰቡበት ዓላማ ውጭ ቢያንስ 2 ሳይበር ጥቃቶችን ማድረሷን ባለፉት ሳምንት ኃላፊነት መውሰዷን ይታወሳል። ረቡዕ ዕለት
ወደ ዋሽንግተን ያቀኑት የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን በተጨማሪ ሀክ የተደረጉ የቴክኖሎጂ ስርዓቶች ሊኖሩ እንደሚችሉ በጋዜጠኞች ተጠይቀው አሁን ሊኖር ይችላል የሚል ምላሽ ሰጥቷል። የአሜሪካ መንግስት ከዚህ ቀደም አደጋ ያስከትላል ባለው አንትሮፒክ የተሰራ የኤአይ ሞዴል ለህዝብ እንዳይለቀቅ ማድረጉን የሚታወስ ነው። በሌላ በኩል የዋይት ሀውስ የቴክኖሎጂ አማካሪ የቻይና ኤአይ ኩባንያዎች በአሜሪካ ቴክኖሎጂ ላይ በኢንዱስትሪ ደረጃ ስርቆት ይፈጽመዋል የሚል ክስ አቅርበዋል። አማካሪው ሙንሻት ኤአይ የተባለው የቻይና ኩባንያ ኬሚ 3 የተባለው የኤአይ ሞዴል ያበለጸገው በአንትሮፒክ በተሰረቀ መረጃ ነው ሲሉ ከሷል። የቻይና መንግስት ይህንን ክስ ውድቅ ያደረገ ሲሆን የአሜሪካ የግምዣ ቤት ኃላፊ ስኮት ቤሰንት በዚህ ምክንያት በቻይና የኤአይ ኩባንያዎች ላይ ማዕቀብ ሊጣል እንደሚችል አስጠንቅቋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ መስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑን ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።